የሚገርም ስም ነው ጌታ እየሰጠኝ ያለውና ትንሳኤ ከሚባል ስም ጋር የሚያገናኘው ማን ነው? ስምሽ ማን ነው? ያንቺ ስም ማን ነው? ትንሳኤ ናታቺ። ነይ እዚህ ጋር ቁጭ በይ። ነይ ይኸውልህ፣ ነይ እዚህ ጋር ሁኚ። ነይ መጀመሪያ ነይ እዚህ ጋር ሁኚ። አንቺ ብዙ አመት በኪሳራና በባዶነት ስትመላለሽ ነበር። ነብይ አይን ውስጥ አትግባ። አንተ ከገባ በቃ ይገለጣል። አጠገባችሁ ለሰው መገለጥ በሉት። ቁጭ በሉ፣ ችግር የለውም። ብዙ አመት ሲታገልሽ ነበር። እውነት ነው። ነይ ወደ ነይ፣ ነይ ወደ ነይ፣ ነይ። ይኸውልሽ ሁለት ነገር ነው የሚሆነው። አንደኛ ልጅሽም ፈውስ ያገኛታል። አሜን። አንቺም ፈውስ ያገኝሻል። አሜን። ከልጅሽ ላይም ቀንበር ይሰበራል። አሜን። ካንቺም ላይ ይሰበራል። አሜን። ከፍ አርጊ፣ እጅሽን ከፍ አርጊ፣ ከፍ አርጊ። ነገሯ ባዶ እንዲሆን የተደገመ ድግምት ኢየሱስ ደም አይከናወንልሽ፣ አይከናወንለት። አምጪው። እግዚአብሔር ሙላትን ያረጋል። ሙላትን ያረጋል። ይኸው ሙላት። እስቲ እጃችሁ ከፍ አድርጎ ሙላት በሏት። በቤትሽ በልጆችሽ ሙላት ትመሰክሪያለሽ። ስምሽ ትንሳኤ ነው። እዚህ ጉባኤ ትንሳኤ የሚባል ስም ያለው አለ አለ? እዚህ ጉባኤ ቁጭ ብሎ ትንሳኤ የሚባል ስም ያለው አለ አለ ወይ? የለም። እስቲ አጨብጭቡ ለጌታ። እስኪ በደንብ አርጋ አጨብጭብ ለጌታ። ተማሪ ነሽ? ነይ ወደዚህ። ሁለት እጅ ከፍ አድርጊ። እግዚአብሔር የበረከት አሜን፣ የተአምራት አሜን፣ የስኬት አሜን፣ የቅባት አሜን እጅ ባንቺ ላይ ያመጣል። አሜን። እኔን ተመልከሽ ዝም ብለሽ ጃጃጃጃጃጃ በልዩነት ነገርሽን። እስቲ አንድ ሰው ጮህ በደንብ አሜን ይበላ። በደንብ አሜን በሉ። አንድ ሰው ብድግ ብሎ አሜን ስል ይሆናል። ይሆንልኛል፣ ይሳካልኛል፣ ስጋ ሰፈሬን ከራቀ ሰንበትበት ብሏል። ይሆንልኝ፣ ስጋ ሰፈሬን ከራቀ ሰንበት ይሆንልኛል፣ ይሳካልኝ። አሜን 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 አሜን። ና እዚህ ጋር ምን እያለ እንደው ታውቃላችሁ? ምን እያለ ታውቃላችሁ? እጠራለሁ፣ ይተነበይልኛል፣ ያገኘኛል፣ ዝም ብዬ አልወጣም እያለ ነው። ክብር ለእግዚአብሔር ይሁን። የጌታ መንፈስ ግን እንደዚህ ይላል። አንድ የምታጠራው ነገር አለ። ብትስማማ ከኔ ጋር ብትለይ፣ አንዳንድ ነገሮችን ብታስወግድ፣ እኔ እውነቴን ነው የምነግርህ፣ አከብርሃለሁ ይላል። አሜን። ይሄ ታውቃለህ፣ የብልጽግና እጅ ባንተ ላይ ስትመጣ ነው ማለት። አሜን። አንተን የሚባርክህ እጅ ስትመጣ ያለው አንድ መልአክ በቀኝ ቆሞ አንተን ሲባርክ ያለው። አሜን። አጃጃጃጃሳ አሜን። እስኪ አንድ ሰው ኢየሱስ ይበለኝ። እንደዚህ ሁለት እጅ ከፍ አድርግ። አንዴ ብድግ አድርግ፣ ብድግ ኤላ ጋዳካ ሲካባ ሮዲያ ፍታው፣ 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 ፍታው። አትበለውም፣ አትገለውም፣ አትገለውም፣ አትገለውም። አንተ ነፍሰ ገዳይ ልትበለው፣ ልታጠፋው፣ ልታጠፋው፣ ልታጠፋው። ሰው ግደል ግደል ይለዋል። አትበለውም፣ አትበለውም። ምን ልታረገው? ምን ልታረገው? ተናገር። ምን ልታረገው? ምን ልታረገው? ምን ልታረገው? ልትበለው፣ ልትበለው ነው። አትሞት፣ አይሞትም፣ አይሞትም። ሰውን ግደል ግደል የሚል መንፈስ፣ ሰውን አጥፋ አጥፋ የሚል መንፈስ በታላቅ ድምፅ ከውስጥ ላይ ያለው ነፍሰ ገዳይነትን መንፈስ ጮህና ውጣ። 3 ጊዜ 1 2 3 ቀጥል በል። በታላቅ ድምፅ ቀጥል። በኃይል 3 ጊዜ 3 ጊዜ ቀጥል። 3 ጊዜ ጩኸታ ቀጥል። በታላቅ ድምፅ ነው ያልኩ። 1 ቀጥል። 2 ጣለው።
ስም ማን ነው? ዳዊት። ዳዊት አንበሶች ያልበገሩት ዳዊት ላይ 3 አይነት ቅባት ነው ያለው። በገና ደርዳሪ ነው፣ ባለቅኔ ነው፣ ንጉስ ነው። ብሉይ ኪዳን ነገስታት ይቀባሉ። የነገስታት ቅባት አለው። የእስራኤል ንጉስ ነው። 3ኛው ነብይ ነው። ቅባት ትፈልጋለህ? በጣም እንዲከናወን ትፈልጋለህ? ጥቂቷን ስራ ያበዛልሃል። አሜን። ትቀይራለህ ስራ ከለፋበት አሁን ሊቀየር ነው። አሜን። ደብሮሃል፣ በጣም ሰልችቷል። ልቀይር ነው። ና ልብስ ቀይር፣ ቅባት ቀይር። አሁን ከነፍሰ ገዳይነት መንፈስ ወደ ክብር ራጋጋጋጋ ዜባ ራዳርጋሲያ ለፓካዳሲያ የበቀል ቅባት ጣለው ሆለታዎች ከመቀመጫ ብድግ ብላችሁ አሜን ስትሉ ይሆናል።